ይስጣችሁ። እግዚአብሔር ያክብራችሁ። እንኳን ደስ አላችሁ ወዳጆች፣ እንኳን ደስ አላችሁ። እንኳን ለዚህ ያደረሳችሁ። የተመረቀው ልጃችን እስከ መጨረሻው ድረስ ተመረቀ። ወገኖችንም የምትረዳ ሀገርን የምትረዳ ያድርግህ። እግዚአብሔር ስራህን ያቀናልህ፣ ምኞትን ሁሉ ያሳካልህ። ወደፊት የምታየውን ነገር ዛሬ ዶክተር ነህ፣ ዶክተሬትም ከዛም በላይ ያድርስህ። የምታስባቸው ሁሉ ያሳኩልህ። አባትህን፣ እናትህን፣ ወንድሞችህን ከአንተ በታች ያሉትንም ማንታሪያ የሚሄዱ ያድርጋቸው። እናት አባት ቀላል አይደለም። የነሱን በረከት የነሱን ምርቃት ይደርባችሁ። ተመረቁ። ሁላችሁም ለአባት ለእናታችሁ የምትታዘዙ ያድርጋችሁ። ሲጠሯችሁ ሲፈልጋችሁ አቤት የምትሉ ልጆች ያድርጋችሁ። ምርቃታቸው ለከፍተኛ ደረጃ ያደርሳል። እነሱን ማስደሰት መታዘዝ የመሰለ ነገር የለም። የጠፋው መታዘዝ ነው። ይሄ መታዘዝ ከእናንተ አይጥፋ። ለአባት ለእናት የምትታዘዙ ያድርጋችሁ። ከዛም ደግሞ ለዘመድም ለአዝማድም ለሀገርም የምትታዘዙ ያድርጋችሁ። እንጀራችሁ ከፍ ያለ ይሁን። እናት አባቶች እድሜ ይስጣችሁ። ልጆቻችሁን አንዱን አስመርቃችኋል፣ ነገ ተነገ ወዲያ በተከታታይ የምታስመርቁ ያድርጋችሁ። ከዛም ደግሞ በኋላ ደግሞ በጋብቻው ደግሞ ተሰብስበው ለመመረቅ ያግባል። እግዚአብሔር ቤቱን ይባርክልን፣ በረከት ይግባልን፣ በረከት ይሙላው። በዚህ ዛሬ ቀን ይሄ ተመርቀን ይሄን አገኘን ይሄን በረከት አገኘን ለማለት ያውቃችሁ፣ ምንም አያሳጣችሁ። ከሁሉ በላይ ጤንነት ነውና ጤንነታችሁ የተሟላ ያድርግላችሁ። መንገዳችሁ የተቃና ያድርግላችሁ። ወጣችሁ በሰላም ግቡ። ነገ ክፉ ነገር ያርቅላችሁ። እግዚአብሔር በበረከት ይሙላላችሁ። ስራችሁን ያቃናላችሁ። በተረፈ ሀገራችን ኢትዮጵያ ሰላም ያድርግልን። ከሚፈራ ነገር ከሚነደው እሳት እግዚአብሔር አምላክ እሱ በምሕረቱ ይጎብኝልን፣ ያቀዝቅዝልን፣ ያቀዝቅዝልን። ወጥተን በሰላም እንግባ። መንገዱ የተቃና ያድርግልን። ሰው ሰርቶ ውሎ ገብቶ ቤቱን የሚጎበኝ አድርገው። የተወደደው እግዚአብሔር በበረከቱ ደግሞ ያቀዝቅዝልን፣ የከረረውን ያቀዝቅዝልን። ወጥተን በሰላም እንግባ። ዝናቡ የሚዘንበውን ሰላም ያድርግልን። የሚዘራውን ዘሩን ደግሞ በበረከት ያጥግበን። የተራበ ሁሉ የሚበላ ያድርግልን። በረሃብ አይሰደድ። ሀገራችን የበረከት ያድርግልን። በእኔ በተረፈ እግዚአብሔር ስላሴዎች ይሙሉበት ይሁን። ለተመረቀው ኬር ያድርግልን። ለተሰበሰበው ለሁሉም ኬር ይሁንልን።